ሰላም ቤተሰቦች ከዚህ በፊት ማንኛውንም ትሬድ ከፍታችሁ የምታውቁ ከሆነ አንድ የሚያስደነግጥ ነገር አይታችሁ ይሆናል። ልክ ባይ ወይም ሴል እንደነካችሁ ትርፋችሁ በኔጌቲቭ ነው የሚጀምረው። ለምን ገበያው ገና አልተንቀሳቀሰም ታዲያ ለምን ከሰርኩ እያላችሁ ጠይቃችሁ እንደሚሆን ይዛኔ ተስፋ አደርጋለሁ። ታዲያ የዚህ መልስ በጣም ቀላል ነው፣ እሱም ስፕሬድ ነው። ታዲያ ጋይስ ይህንን በረንብ አድርጎ ለመረዳት የፎሬክስ ዋጋ እንዴት እንደሚነበብ ማወቅ አለብን። ኦኬ ሶ ወደ ብሮከራችሁ ስትሄዱ ለአንድ ከረንሲ ፔር አንድ ዋጋ አይደለም የምታዩት አይደል? ሁለት ዋጋ ነው የሚታየው። ሶ የመጀመሪያው ምንድነው? ቢድ ፕራይስ ይባላል። ሁለተኛው ደግሞ አስክ ይባላል። ኦኬ ሶ ነገሩን በጣም ቀላል እናድርገውና እንየው። ልክ እንደ ባንክ ነው። ዶላር ለመሸጥ ወደ ባንክ ብትሄዱ ባንኩ ከናንተ የሚገዛበት ዋጋ አለ፣ ይሄ ቢድ ፕራይስ ነው። እንዲሁም ደግሞ ዶላር ለመግዛት ወደ ባንክ ብትሄዱ ደግሞ ባንኩ ለናንተ የሚሸጥበት ዋጋ አለ፣ ይሄ ደግሞ አስክ ፕራይስ ነው። እና ሁሌም አስክ ፕራይስ ከቢድ ፕራይስ ምን ያደርጋል? ይበልጣል ማለት ነው። ለምን ካላችሁ ምክንያቱም ያ ልዩነት የባንኩ ወይም ደግሞ የብሮከሩ ምን ስለሆነ ነው? ትርፍ ስለሆነ ነው ማለት ነው። ግልጽ ነው ጋይስ። ሶ ይሄ ልዩነት ነው ምን የምንለው ስፕሬድ ብለን የምንጠራው ማለት ነው። ለምሳሌ ያክል ኢሮ ዩኤስዲን እኔ ቢድ ፕራይሱ 1.1200 ቢሆን አስክ ደግሞ 1.1202 ቢሆን ልዩነቱ 2 ፒፕስ ነው ማለት ነው። ሶ ስፕሬዱ 2 ፒፕስ ነው ማለት ነው። ይሄ ማለት ምን ማለት ነው ታዲያ? ልክ ባይ ስትነኩ በዛች በውድ ዋጋ ወይም አስክ ፕራይስ ነው የገዛችሁት ማለት ነው። ሶ ትሬዱን ወዲያውኑ መዝጋት ብትፈልጉ በዛች በርካሽ ዋጋ ወይም ቢድ ፕራይስ ነው የምትሸጡት ማለት ነው። ሶ ገበያው ገና ሳይንቀሳቀስ በፊት 2 ፒፕስ ከፍላችኋል ወይም 2 ፒፕስ ያው ኢምፕሮፊት ሳትሆኑ ከሆነ የዘጋችሁ ከስራችኋል ማለት ነው። ግልጽ ነው። ሶ ለዚህ ነው ትሬድ ስትከፍቱ ሁሌም በኔጌቲቭ የሚጀምሩት ማለት ነው። ይህ የብሮከሩ ኢንትራንስ ፊ ወይም የመግቢያ ዋጋ ነው። ሶ ምን እንማራለን? ሁሌም ትሬድ ከማድረጋችሁ በፊት ስፕሬዱን ማየት አለባችሁ ማለት ነው። በተለይ ኒውስ ወይም ደግሞ በአማርኛ ዜና የምንለው ማለት ነው በሚኖርበት ሰዓት ላይ ስፕሬዱ በጣም ቢሰፋ ይችላል። ያ ማለት የመግቢያ ዋጋችሁ በጣም ውድ ይሆናል ማለት ነው። ሶ ቢ ኬርፉል ማለት ነው ጋይስ። ሁሌም ታይት ስፕሬድ ወይም ጠባብ ስፕሬድ ያላቸውን ብሮከሮች ምረጡ ማለት ነው። በቀጣይ ቪዲዮ ስለ ሎንግ እና ሾርት እናወራለን። እንዴት ገበያ ወደ ታች ሲወርድ ገንዘብ እንሰራለን የሚለውን በረንብ አድርገን እናያለን። ያው ኦፍ ኮርስ ምክንያቱም ይሄ ለብዙ ሰው ግራ የሚያጋባው ኮንሰፕት ስለሆነ ማለት ነው። እኛ ግን ቀለል እናደርገዋለን ማለት ነው ጋይስ። ሶ የሚቀጥለው ቪዲዮ ላይ እንገናኝ። ሁሌም እንደምላችሁ ሰብስክራይብ ማድረግና የኖቲፊኬሽን ደውላ ማብራት አትርሱ ማለት ነው። እዛ እንገናኝ። ፒስ